ምን ሆነ ነው ባለቤቴ? በቁመንት የተገነስከው? ውሻ ነከሰኝ። ኧረ ውሻ ሲነክስ መጥፎ ነው ይባላል፣ ያሳብዳል ይባላል። ሆስፒታል ውሰዱኝ። ማ አንተ ውሻ ነክሶ ልታብድ? ባይሆን አንተን የነከሰው ውሻ ሳያብድ ሆስፒታል ይሰዱት። ተይ ግን ውዴ፣ እኔ ላንቺ ልዩ ባል አይደለሁ? አንተ እኮ ከሌሎቹ ልዩ ባል የሆንከው ያስፌዛ ነው ብለህ 1000 ብር ሰጥተህ በቀን 3 መብላት ነው። ቆይ ነገ ብቻ ሆስፒታል አድርጌ የምሄደውን ልብስ ብቻ ጠቢልኝ። ያንተ ልብስ በእጅ አልነካም። የሚለቅ ልብስ አይደለም። እንዴት? በተለያየ ሳሙና ባጥበው አይለቅም ልብስ። እንዴ ተወዳጁና ተመራጩ ዳዝ እያለ ዳዝ ተወዳጁ ፈሳሽ ሳሙና ነው እንዴ? እሺ የት ነው የሚገኘው? የዳዝን ሁሉንም ማጠቢያዎች በሁሉም ሱቅና ሱፐር ማርኬቶች ያገኙታል። ዳዝንማ ካመጣልኝ ገላገልከ። እኔ ውድ አሁን መቼስ በሽተኛ ነህ። ምን ያምርሃል? በቅቤ የታሸ ክትፎ ያምረኛል። እሱ ብቻ ነው የሚያምርህ? እሱ ብቻ አይደለም፣ ይሄ የሸክላ ጥብስ የለም የሚለው እሱም ያምረኛል። እሱም ናፍቆሃል? አዎ። አይዞህ አምሮ ይተዋል። ዳዝ ፈሳሽ ሳሙናዎች ፋብሪካ